ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። ኦርቶዶክሳውያን ማለት ነው አንድ ሀቅ አለ፣ አንድ እውነት አለ። ይሄን ሀቅና እውነት ኦርቶዶክሳውያን ልትጡት ይገባል። ምንድነው? ኦርቶዶክሳውያን በጠቅላላ በቃ ከዘፈን ውጪ የሚያውቁት ነገር በፍጹም የለም። እኛ ዘፋኝ አድናቂ በዘፈን ህይወት ውስጥ የተዘፈቀን ይሄዋቸው ወንድሞቻችን ጴንጤዎችን ግን ዘፈን በጣም ነው የሚጠሉት። ዘፈን ሐራም ነው። ሙዚቃ ይሰማሉ እነሱ፣ ዘፈን ይሰማሉ አይሰሙም። ፈረዱ ሊረድ ወደዱ በልስኪ አፈተከመት አሰቡ ምክንያት ሰበሰቡ። ጌታ ይባርካችሁ። እናንተ ዘፈን በደረሰበት ቦታ አደርሱ። እኛ ውሎ አዳራችን ዘፈን ነው እንዴ! ብዙ ምስክሮች አሉ። የተሸነፈው ይወዳል እንጂ መች ይሸነፋል? አምላካዊ ትእዛዝ ሰጥቶ ነው። ሰላም የቴቄ ሪአክሽን ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ እግዚአብሔር የተመሰገነ ይሁን። ክርስቶስ ተንሥአ እሙታን በአቢ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ለዳግማይ ትንሣኤ በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅር የደስታ የአንድነት ያድርግልን። ከኛ ቤተ እምነት ውጭ ሆነውም ለሚጠይቁ ጥያቄ አንዳንድ ወጣቶች የተናገሩት አለ። ቀዳሚ ወያደረጉት ቪዲዮ እንለፍ። ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። ኦርቶዶክሳውያን ማለት ነው አንድ ሀቅ አለ፣ አንድ እውነት አለ። ይሄን ሀቅና እውነት ኦርቶዶክሳውያን ልትጡት ይገባል። ምንድነው? ኦርቶዶክሳውያን በጠቅላላ በቃ ከዘፈን ውጪ የሚያውቁት ነገር በፍጹም የለም። እኛ ዘፋኝ አድናቂ በዘፈን ህይወት ውስጥ የተዘፈቀን ይሄዋቸው ወንድሞቻችን ጴንጤዎችን ግን ዘፈን በጣም ነው የሚጠሉት። ዘፈን ሐራም ነው። ዘፈን በደረሰበት የማይደርሱ ሰዎች ናቸው። ለምንድን ነው ኦርቶዶክሳውያን ይሄን እንኳን ከጴንጤ እንማር እንጂ እንዴ! እነሱ ሙዚቃ ይሰማሉ አይሰሙም? በዚህ ጌታ ይባርካል። ፈውሴ ተገኘ ታላሽ ሆጊና ከተማ ሙዚቃ ይሰማሉ እነሱ፣ ዘፈን ይሰማሉ አይሰሙም? ፈረዱ ሊረድ ወደዱ በልስኪ አፈተከመት አሰቡ ምክንያት ሰበሰቡ ገራገር ሰቡን ላማኙ ዝም አልኩ መስኪኑ የዋጉ ልክ። ጌታ ይባርካችሁ። እናንተ ዘፈን በደረሰበት ቦታ አደርሱ። እኛ ውሎ አዳራችን ዘፈን ነው እንዴ! ብዙ ምስክሮች አሉ። የተሸነፈው ይወዳል እንጂ መች ይሸነፋል? አምላካዊ ትእዛዝ ሰጥቶ ነው። የእናቱን ጠላት ሽባ እንዳትዋል ቀልን ጨምረ ካረከኝ ቀራ በል ስማኝማ ስማ ልንገርህ የታዘብ በአዲስ መስጋና የሰራ ተባረኩ ቅዱሳን። ጌታ ይባርካችሁ። እንዲህ ነው ጴንጤነት ማለት። በታምር ዘፈን የሚባል ቦታ አይደርሱም፣ ዘፈን አይሰሙም። ናበለው ነገሮን ናበለው የህይወት እንጀራ ኢየሱስ ነው። ስጡኝ ምግብ ስጡኝ ብላ የሰው አገር ኑሮ ጉዳትና ቶተው በለው ንገረው ቶተው በለው መዳን የሚገኘው በኢየሱስ አሁን ወያኔ ጎድ ወያኔ ጎዳ እናንተ የመጨረሻ ቆድራ ባለመሰሩት እኮ እናንተ ዘመን ላጣጠቁም ያልተዘረፈ ዘፋኝ የለም ነው ምራባት። ተባረኩ ቅዱሳን፣ ተባረኩ ቅዱሳን፣ ተባረኩ። ሰላም ሰላም፣ እንዴት ናችሁ? አማን ነው? ክብሩ ይስፋ ክብሩ ይስፋ። የእናትና የልጅ እስቲ ስለዚህ ነገር እናውራ። ቴዲ አፍሮ እንግዲህ ኢትዮሪካ የሚባለውን አልበም ለቀዋል። እንግዲህ ቴዲ አፍሮ በአርቲስት ዓለም ውስጥ አይ ቲንክ ኦልሞስት 30 ዓመት ሊሞላው ነው። እንደምታዩት 30 ዓመት ሙሉ ሙዚቃ ነው የሰራው፣ አርት ነው የሰራው። ይሄን ነገር ደግሞ ሁሉም ኢትዮጵያውያን ያውቁታል ብዬ አውቃለሁ።
ስለዚህ ሰሞኑን ለምን ስፔሲፊካሊ የፕሮቴስታንት ፓስተርና ሐዋርያት ነቢያት ነን የሚሉ ብዙ መንጫጫት ለምን አስፈለገ የሚለውን ጥያቄ ለመመለስ ነው ዛሬ መጣሁትና በሐቅ እንድታዩት ነው። ስለዚህ 28 ዓመት ኦልሞስት 30 ዓመት በዚህ ስራው የቆየን ሰው አዲስ ስራ በመስራቱ ቴዲ አፍሮን ዘፈን ኃጢአት ነው እያሉ ሩዋንዳ ሲያደርጉት አይተናል። ምንድን ነው የሚባለውን ጭቡቴ እንጫወተው። ለምንድን ነው እንደዚህ ያሉት? በቅርብ የወጣ አዲስ ዘፈን ነበር። እያንዳንዱ ሰው ቲክታክ ላይ ስትገባ በተለይ ዮማሪዮስ የሚባል ወንድም ከእናት ካሽባትሽ ቤት ተደግፌ 6-7 ጥይት ተኩሼ እያለ የሚለውን እንዳለ ትሬንድ ተደርጎ ቲክታክ ላይ ሰው ሲያጥለቀልቀው ኢቭን እና አዶናይ ሲዘፍኑበት ሲጫወቱበት ምን ሲሉ አንድ ፓስተር ወጥቶ አንድ ሐዋርያ ወጥቶ አንድ ነብይ ፕሮቴስታንት ወጥቶ ኖ ዘፈን ኃጢአት ነው ለምን እንዲያርጋችሁ ለምን እንዲህ ነው ብሎ የተቃወመ አንድ ሰው የለም። there is nobody። አስተውሉ። ቴዲ አፍሮ ሲያወጣ እንዲህ የተበሳጩበት ሪዝን ምንድን ነው? ከጀርባው ፖለቲከኞች እንደሆኑ ማሳያ ነው። ሌላ ምንም ነገር የለው። ከፖለቲካ ጋር የተገናኘ ነገር ነው። ሌላው ምንድን ነው? ኦርቶዶክስ ላይ መለጠፍ ፈለጉ። እኔ የምለው ኦርቶዶክስ ግጥም ገጥማለታለች እንዴ? የኦርቶዶክስ ቄስ፣ የኦርቶዶክስ ዲያቆን፣ የኦርቶዶክስ አባቶች ቴዲ አፍሮ ይሄ ግጥም ላንተ ይሆናል ብለው ግጥሙን ሰጠውታል እንዴ? ኦርቶዶክስ ላይ ለመለጠፍ የፈለጋችሁ። ሌላው እናንተ ቤት ነኑ ናና ኒና እየተባለ ሲባል አንድ የኦርቶዶክስ አባት ወጥቶ ትልልቅ ሰዎች ወጥተው ስለዚህ ነገር መቼም መዝሙር ነው አትሉም። ይሄን ነገር አንድ ሰው ወጥቶ ያዙ ይልቀቁኝ ብለዋል። እናንተ ግን የቴዲ አፍሮ ያስጨዋችሁ ምክንያት ከፖለቲካ ጋር ስለተገናኘ ፖለቲካችን ተነካብን፣ የምንደግፈው መንግስትን ነካህብን፣ ስለዚህ አንተን እንቃወመሃለን ነው መሴጁ። ይሄ ነገራችሁን ደግሞ እኛን አታሞኙንም። ሕፃን ልጆች አይደለንም። እናንተ ውስጥ የነበርን ሰዎች ናል። ተንኮላችሁን አውቀን ነው የወጣን። ተንኮላችሁን፣ ምስጥነታችሁን፣ አስመሳይነታችሁን በማር የተለወሰ መርዝ ረጪ እንደሆናችሁ አውቀን። ስለዚህ ቴዲ አፍሮ ዘፋኝ ነው አከተመ። ሊቀየር ይችላል። እሱ የፈጣሪ ስራ ነው። በሰራው ስራ ግን መልእክት አዘል የሆኑ ነገሮች መንግስትን የመተቸት መብት አለው። አንድ ሀገር ላይ መንግስትን የመደገፍ አንድ ሰው መብት እንዳለው መንግስትን የመቃወም ደግሞ መብት አለው ብዬ አስባለሁ። ይሄ መንግስትን መውደድ ይቻላል፣ መቃወም ይቻላል። ምንድን ነው? አዲስ ነገር አይደለም። ከዚህ በፊትም መውደድ መንግስትን ይቻላል፣ መቃወም ይቻላል። ዛሬ ግን የጴንጤዎቹ መቼም ፖለቲካ ሰርተው የማያውቁት መቼም በኢትዮጵያ ጉዳይ ላይ ሰው ቢፋለጥ ዞር ብሎ የማያውቁት ዛሬ ግን ከመንግስታችን ጎን ነን፣ ለውጥ ተሰርቷል፣ ብዙ ለውጥ አይተናል፣ ለውጥ እያየን ነው ምናምን እያሉ መጨፈር ጀመራችሁ ነው። የእኛ ቤት በሰማይ ነው ስትሉ አልነበር እንዴ? የእኛ ቤት በሰማይ ነው፣ ወንጌላችን ክርስቶስ ብቻ ነው፣ ሌላ ወንጌል የለንም ስትሉ አልነበር እንዴ? ሌሎቹ ዘፈን አውጥተው እነ ዮማሪዮስ በስነ ስርዓት ሰው ትሬንድ ሲሰራበት አንድም ነገር ያልተነፈሳችሁ ሰዎች አሁን ስለ ሀገርን ከፍ አርግ ማለት እናንተን ከፋችሁ፣ እናንተን አስቀይሟችሁ ማጓራት ጀምራችሁ። ይሄ ምንድነው? መርጦ አልቃሽ የሚባል ወንበዴዎች ስለሆናችሁ ነው። አጭበርባሪ ስለሆናችሁ ነው። ወንጀለኞችም ሌቦችም ስለሆናችሁ ነው የጮኻችሁት በሙሉ። ስለዚህ ልቦና ይስጣችሁ፣ ልቦና ይስጣችሁ። እያንዳንዳችሁ አዳምጣችሁታል። እያንዳንድ ፓስተር የተባልክ አዳምጠዋል። ቴዲ መዋሸት አያስፈልግም። ዘፈን አልሰማም ብላ አዳምጠዋል። ለምን? በእንጀራ መጣባ በምትዘርፈው ንጹሐንን ህፃናቶችን አዳራሽ ሰብስበ በማስለፍለፍና በማስጮ የምትዘርፈውን ገንዘብ መጣብ። ሌቦቹን ነው እያልኩ ያለሁት፣ ፕሮቴስታንትን አይደለም። በዛ ስለመጣብ የህዝቡን ቁስል መስማት አልቻላችሁም። ኢትዮጵያ ላይ ህዝብ አይታረድም፣ ህዝብ አይጨፈጨፍም፣ ህዝብ በየተራ እየተገደለ ነው አይደለም። ይሄ 8 ዓመት ህዝቡ ሰላም አግኝቷል? አላገኘም። ይሄንን ነገር ነው የተወራው። ውሸት ነው ይሄ። ውሸት ከሆነ ማስረጃዎች በሙሉ የአደባባይ ምስጢር ነው የኢትዮጵያ ነገር። ስለዚህ በማያገባችሁ ገብታችሁ የእናንተ ጭምብላችሁ መገለጡን አሳይታችኋል።
ስለዚህ ለማንኛውም የኢትዮጵያ ህዝብ እግዚአብሔር ይጠብቃችሁ። ሀሳብ መግለጥ ይቻላል፣ መደገፍ ይቻላል፣ ብልጽግናን መቃወም ይቻላል። ግን እናንተ በዛ ጭምብል ተነስታችሁ ማንነታችሁን አሳይታችኋል። እናመሰግናለን። ሌሎቻችሁ ለቴዲ አድናቂዎች፣ ለቴዲ ደጋፊዎች እንዲሁም ድምፅ ሆነን ብላችሁ ላሰባችሁት እጅግ አድርገን እናመሰግናለን። ሰላማችሁ ይብዛ። መልካም ጊዜ ይመቻችሁ። ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን ሁላችሁንም ሰላም ብያለሁ። ይህን ቪዲዮ ሁላችሁም 5 ጊዜ ኮፒ ሊንክ ሼር አድርጉት። በጣም ጥያቄ የሆነብኝ ነገር ምንድነው? እስከ ዛሬ ድረስ እስከ 8 ዓመት ድረስ ብዙ ዘፋኞች ዘፈን ሲያወጡ ነበረ። የቴዲ አፍሮስ ዘፈን ሲወጣ ነው አጋንንት የሚታያቸው፣ ትንቢት የሚታያቸው፣ እነ ትዝታው ሌሎችም የፕሮቴስታንት ነቢያቶች እንደ ነብይ ሱራፌል አይነት እንደዚህ ግራ የተጋቡት ወይስ ሳናውቀው የቴዲ አፍሮ ዘፈን ጸበል ነው ሰይጣንን እያስለፈለፈ ይሆን? ይሄን ቪዲዮ ሼር አድርጉልኝ። ይሄ አሁን የመጥቶ ሰው ዘፈን ኃጢአት ነው አባ ይለኛል። አሁን ዘፈን ኃጢአት እንደሆነ ጠፍቶት አይደለም፣ ጠፍቶት ሳይሆን ምን ማለት መሰላችሁ? ዘፈኑን መልቀቅ ስላልፈለገ ድንገት እየዘፈን ከእግዚአብሔርን ታገኘዋል የሚል አባት ባገኝ ብሎ ነው እንጂ ዘፈን ኃጢአት እንደሆነ ጠፍቶት ይመስላችኋል? አልጠፋውም። መልቀቅ አንፈልግም። መላቀቅ የማንፈልገው ብዙ ልማዶቻችን አሉ። እነሱን መተው አለብን ነው። ለማይገባ ነገር ማልቀስ ማለት ለማይገቡ ነገሮች ዋጋ እንከፍላለን። እያዘን እየተከዝን እያለቀስን። አሁን የክርስቶስ ፍቅር አያስለቅሰንም። የቤተክርስቲያን መከራ አያስለቅሰንም። የመንግስተ ሰማያት ፍቅር አያስለቅሰንም። የኛና የዓለም የኛና የልማዶቻችን የኛና የጠባዮቻችን የኛና የክብራችን የኛና የዘራችን የኛና የሹመታችን ነገር ግን ያስለቅሰናል። እራት አያስበላንም፣ ምሳ አያስበላንም፣ አስኮርፎ ያሳድረናል፣ አስኮሰርፎ ያውለናል። እንደ ሰይጣን የሚያደርገን ለወንድሞቻችን ቃል ያሰማልን። እጅግ ደስ የሚል ምላሽም ሰጥተዋል። ማለት ኦርቶዶክስ ውስጥ ሆነው ሙዚቃ ለሚያወጡ ዘፈን ለሚያወጡ ልክ ቤተክርስቲያኗ እንደምትፈቅድ አድርገው እየተናገሩ የኦርቶዶክስን ስም ለማጥፋት እጅግ የተነሱ አሉ። እንግዲህ የሚገርም ነው እና ደግሞ ለዚህም ጥሩ ምላሽ ሰጥተዋል ማለት ነው። በተለይ ደግሞ በዚህ ሳምንት ቴዲ አፍሮ በለቀቀው ሙዚቃ ላይ እጅግ ብዙ ከፍተኛ ተቃውሞ ስለደረሰ ያው ቴዲ ደግሞ የኦርቶዶክስ ተዋህዶ አማኝ እንደመሆኑ የሱን ለመቃወም ሲሉ ኦርቶዶክስ መንካት ስላለባቸው እንግዲህ ከትዝታው ሳይቀር እንዴት እንደተናገረ ሰምተዋል ማለት ነው። እንግዲህ ልቦና ይስጣችሁ፣ ምንም ማድረግ አይቻልም። እነሱ በሚያደርጉት ሙዚቃ እነሱ በማምለኪያ ቦታቸው ላይ ሙዚቃ ሲያወጡ ጽድቅ ይሆናል። ለኛ ደግሞ እነዚህ ደግሞ በስራ ዘርፍ በአርት ዘርፍ ሆኖ ለሚያወጡት ሙዚቃ ደግሞ ኃጢአት እያደረጉ እንግዲህ በዚህ ልክንት እያሉ ነው እና ደግሞ ኦርቶዶክስ ከሰፊ ጥላቻ መኖራቸውን የሚያሳይበት መንገድ ነው። ቴዲ የዘፈነው ስለ ሀገር ነው፣ ስለ ወገን ነው፣ ስለ ህዝብ፣ ስለ ሰላም ማጣት ነው እየዘፈነ የነበረ ማለት ነው። ያም ሆነ ይህ ግን ሁሉም ለጥላቻና ለአሉባልታ ስለሆነ በዚያና በዚህ ያሉ ሲናገሩ ነበር። እንግዲህ ለነዚህም ልቦና ይስጣቸው ከማለት ውጭ ምንም አማራጭ የለም ማለት ነው። ዘፈን ኃጢአት ሊሆን የሚገባው እንግዲህ በአንድም በሌላም ተምረናል። አንድም ሰውን በማምለክ ደረጃ ከሆነ ማለት ስለ አንድ ሰው የሚዘፈን ዘፈን ኃጢአት ሊሆን የሚችለው አንድን ሰው ተከትሎ ያንን ሰው በማመስገን ብቻ ሁሌ እንደዚያ ለምሳሌ ብዙ አሉ። ልክ ስለዚያ ከሆነ ያ ዘፈን ኃጢአት ሊሆን በሚችልበት መንገድ ይሆናል እንጂ ስለ ሀገር፣ ስለ ህዝብ፣ ስለ አንድነት፣ ስለ ሰላም የሚዘፈንበት ዘፈን ኃጢአትን ሊወክል አይችልም ብዬ አስባለሁ። እስኪ እናንተንም ደግሞ ኮሜንት ላይ አስቀምጡ። ምክንያቱም እዚህ ጋር እግዚአብሔር ምን አለ በመጽሐፍ ቅዱስ ላይ ቢቻላችሁ ከሰዎች ጋር በሰላም ኑሩ ብሎ ተናግሯልና በሰላም ላይ ስትኖር በምድር ላይ ደግሞ በሰላም ስንኖር ደግሞ ህዝብን አንድነትን የሚያሳይ ታሪካዊ ማህበራዊ ኑሮን የሚያመለክት ነገር እየሰራ መኖር ስላለብን እንግዲህ ቴዲ እኔ የተረዳሁት ነገር ያንን ነው። ሌሎችም እንግዲህ ልቦና ይስጣቸው እንደዚህ ለሚያስቡ ሰዎች። እንግዲህ ያው ይሄን ለማለት ያክል ማለት እንግዲህ ዘፈን ኃጢአት ነው ብለው የሚያስቡ ሰዎች እንግዲህ አይተናቸዋል። እነ አቤል ሙዚቀኛው ይሄ ነበረው ወደዛ ሄደና በቃ እንደፈለገው የራሱን አዳራሽ ይከፍታል፣ ይጨፍራል፣ እንትላል ማለት እና ልክ እነዚህን ኦርቶዶክሳዊ የሆኑ በሙዚቃ ኢንዱስትሪ ውስጥ
የሚሰሩትን ስራ አስተተው ወደዚያ ሊወስዱ ነው ሐሳባቸው። እንግዲህ ለዛሬ ያውት ቪዲዮ ይሄን ይመስል ነበር። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ በያለንበት ቸርን ቆይ ቸርን ሰንብት። መልካም በዓል፣ መልካም የዳግማይ ትንሣኤ በዓል ይሁንልን። በያለንበት መልካም በዓል፣ መልካም አውደ ዓመት ይሁንልን። ይቆየን፣ ቸር ያቆየን። ጌታ ይባርካችሁ። እናንተ ዘፈን በደረሰበት ቦታ አደርሱ። እኛ ውሎ አዳራችን ዘፈን ነው እንዴ! ብዙ ምስክሮች አሉ። የተሸነፈው ይወዳል እንጂ መች ይሸነፋል? አምላካዊ ትእዛዝ ሰጥቶ ነው የእናቱን ጠላት ሽባ እንዳጥባል። ቀንን ጨምረ ካረከኝ ቀና በል ስማኝማ ስማ ልንገርህ እንዴት አልዘም በአዲስ መስጋና የሰራ ተባረኩ ቅዱሳን። ጌታ ይባርካችሁ። እንዲህ ነው ጴንጤነት ማለት። በተአምር ዘፈን የሚባል ቦታ አይደርሱም። ዘፈን አይሰሙም።